እንዴት ናችሁ? ይህ የፈለገ ኪን ፕሮግራም 23ኛው መድረክ ነው። ፈለገ ኪን በኢትዮጵያ አይነ ስውራን ብሔራዊ ማህበር እየተዘጋጀ ከበጎ ፈቃደኛ አባላት ጋር የሚቀርብ ወርሃዊ የስነ ጽሁፍና የሙዚቃ ፕሮግራም ነው። አክብራችሁን ስለመጣችሁ እናመሰግናለን። አሁን ወደ ስነ ጽሁፍ ስራዎቻችን እንመለሳለን። 3 ገጣሚያንን ነው የምንጋብዘው። ህብረ ቃል አባይ፣ ቤዛዊት ታፈሰና ሁንያለው በለጠ ናቸው። የግጥሜ ርዕስ ማጣት ምን አባቱ። ማጣት ምን አባቱ ሰርካድስ አይድላው ዘለለሙን ያልቅስ፣ ጉንጮቹ ይረስርስ እንባው አይታበስ፣ አካሉ ይገርጥጥ ቅስሙ ይሰባበር፣ ዘርመንዘሩ ይጥፋ ልክ እንደ ዳይኖሰር። ማጣት ምን አባቱ መሸሸጋ ይጣ ማአት ይውረድበት፣ ከቶ ሳቅራቀው ጥርሶ ይርገፍበት። ማጣት ምን አባቱ መሸሸጋ ይጣ ማአት ይውረድበት፣ ከቶ ሳቅራቀው ጥርሶ ይርገፍበት። ችግር ያንገላታው መከራ ይጣው፣ ሐዘን ይነርተው ጨለማ ይዋጣው። ማጣት ምን አባቱና። እንዴት ዋላችሁ? እውነትን ፍለጋ በከንቱ ውዳሴ እውነት አልባ ምክር እየጻፉ በምላስ ወጌሻ አፈቀርኩሽ ማለት ምንድነው ትርፉ? ያለፈውን ጊዜ ከልቤ እያሰብኩ በደካማ ጎኔ ስምህን ደጋገምኩ። ልቤ ሲንከራተት እውነትን ፍለጋ ስንት ቀናት መሽቶ ስንት ሌሊት ነጋ። ግን እኮ ራስን እየጣሉ የወደቀን ማንሳት ጀርባው እርግማን ነው አንዳንዱ ምርቃት። በቀና አንደበት ቃላት አዋቅረው ምላሽ ቢጠብቁ በናፍቆት ተራራ መቃጠለው ሰምና ወርቁ። እናማ ወዳጄ በሰከነ መንፈስ እንባህን ስላበስኩ ደግነት አብዝቼ ቃልህን ስላመንኩ እባክህን ይቅር በለኝ አንተን ስላፈቀርኩ። አመሰግናለሁ። ቆርጦ ባልቆረጠ ወስኖ ባልሰጠ ሄዶ ባልመረጠ በምስኪኑ ልቤ አንቺን ሾመውበት። ጉዳይሽ መኳኳል ወሬሽ ሁሉ ውበት፣ መዋብሽ ባልከፋ መጋጋጥሽማ መኖሪያሽ ሆነ እንጂ ከቆሸሸው መንደር ከልቤ ከተማ። እንደምነው ካልሽኝ ልቤ መቆሸሹ ይሄውልሽ ስሚኝ እንዲህ ነው ምላሹ። እንደምነው ካልሽኝ ልቤ መቆሸሹ ይሄውልሽ ስሚኝ እንዲህ ነው ምላሹ። ሐዘን አጨቀየው ሞት ሰርክጣው ሆኖ መኖር ገዝፎ ታየው። ላያገኘው ማየት ለማይቀምሰው ማሽተት ያልኖረውን መስማት ቢሆንበት ጊዜ እጣፋንታው ፍርዱ። እንደምን አይቆሽሽ ጸርተሽ ብትታዬ አንቺ በመንገዱ። እናማ ይውልሽ በውበት ይስማማል ጽዳትን ያደንቃል፣ ከሁሉ ግን ደግሞ ህልው ሆኖ መኖር ልቤ ይናፍቃል። ታዲያ ስትሰማው ታዲያማ ልንገርሽ ልቤ የመቆሙ ነገር ልብ ተለያይቶ መጽናት እንደ ሀገር። ምንድነው መሰለሽ ጠቅላላ ጉዳዩ ደህና ነህ ይላሉ አንቺ ደህና መሆንሽን በርቀት እያዩ። እንግዲያው ደህና ነኝ የጤና መስፈሪያ የተሾምሽለቱ ለልቤ አንቺ ሆነሽ። እስኪ ልጠይቅሽ ሁሌ ደህና እንደሆን አንቺ ግን እንዴት ነሽ?